ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሁሉ መልካም ነው፣ ሁሉ ሰላም ነው። እኔ ጋር እግዚአብሔር ይመስገን ደህና ነኝ። እንግዲህ ያው ወላይታ እንዳለን እንግዲህ ሁላችሁም ታውቃላችሁ። እንግዲህ በባለፈው ቪዲዮ አሳይቻችሁ ነበረ። ያው እንግዲህ በጣም አገልግሎቱ ረጅም ስለሆነ ያው ጾሙን እዚሁን ያሳለፍነው የእመቤታችንን ጾመ ፍልሰታ። ዛሬ ደግሞ እስቲ እሁድ ነው እንደ እግዚአብሔር መልካም ፍቃድ እሁድን ሰንበትን አብረን እናክብር፣ አብረን እንደሰት ያሉን ቤተሰቦች አሉን። ምን ሄደው ወደ ገጠር ነው። ያው ልብስን በደንብ አልቀየርንም፣ ለገጠር የሚሆን ነገር ያው ትንሽ ይዘናል እና ያለውን ነገር አሳያችኋለሁ። እስከዛ ድረስ አብራችሁኝ ነው። ወዳችኋለሁ። ለዩቲዩቡ አዲስ የሆናችሁ ሰብስክራይብ እንድታደርጉ የደወል ምልክቷን እንድትጫኑ በትህትና ጠይቃለሁ። ወዳችኋለሁ። ወዴት ነው እየሄድን ያለነው? አሁን ወደ የነበር አቦ ቤተክርስቲያን ስፍራው ምንድን ነበር? ኧረ እኔ እንጃ፣ እኔም አላውቀውም። ግን ደግሞ ያው በስም አናውቀውም፣ በምልክት ነው የምናውቀው። ሄደን እንግዲህ ያው ሰንበትን ልናሳልፍ ነው። በጣም ወዶ መካሬ ታላቂ ወንድሜ ነው። ታውቁት ሲሳይ ይባላል። ያው ኢንጂነር ነው፣ ዲያቆንም ነው እና በጣም ባለብዙ ተሰጥኦ ነውና እስቲ ከወንድሜ ጋር አብረን ዛሬ ምርጥ ውሎ እንውላለን ብዬ ተስፋ አደርጋለሁ። ተከታተሉን፣ በጣም ትደሰታላችሁ። እንደምትመለከቱት እንግዲህ አሁን ያው ቤተክርስቲያን ደርሰናል። እግረ መንገዳችን አብይ አባቴ ናቸው፣ በጣም ያሳድጉኝ አባት ናቸውና እዚህ ጋር እንደምትመለከቱት አባታችን ቤት ደርሰን እየተሳለምን እንገኛለን። አለ የቤተሰብ ችግር አይደለም የእሱ ነው። ጋሻ አውራኝ ይባላል። አሁን እኮ እኛ የቸገረን ቪዲዮ ልንይዝ ነው። ከዛ በኋላ ዛሬ የገጠር ውላችን ዛሬ በዓለም ጾም ፍቺን ተጠርተን እንደ እንግዳ ሄደን ልንበላ ነው እና የወላይታን እንትን እናሳያችኋለን ብለን የመጣ ነው። ስለዚህ አሁን መጣችሁ እኛ ልንቀበል ተዘጋጅተን፣ ስለዚህ አሁን እንዴት ልናደርግ ነው? ባለቤት እሳቸው ናቸው። እንግዲህ ግብዣቸውን አያለን። ክብር እንግዳ ናቸው። እኛ እንግዳ ወደ ዲያቆኑ በስም ይገለጽ አይደል? ሰላም ናችሁ? እንዴት ናችሁ? ደህና ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። ሰሮዴቲ አሹ ገቴስ እሺ አይ ተው እርሶ እዚህ ጋር ለምን እያዘዙን ነው? እንግዲህ እንደምትመለከቱት አሁን የት ነው ያለነው? ቦታው እምቦ ወረዳ የዲያቆን ተመስገን ቤት ነው። አሁን ቅድም ስንመጣ ቦታውን አልነገርናቸውም እና ማወቅ ይፈልጋሉና ወደ ቤተሰቦቻችንን ልናስደስታቸው ይገባል። እና ደግሞ ያው አሁን እምቦ ወረዳ አቦ ቤተክርስቲያን ይባላል። አቦ ቤተክርስቲያን አካባቢ እንገኛለን። እንግዲህ ስንገባ በጣም በጥሉ ልዩ ስሙ ምንድን ነው? ላይኛው ህምቦ ማዘጋጃ ነው እንግዲህ የምንገኘው አካባቢ። ላይኛው የጥንት ከተማ ነው። ላይኛው ህምቦ የተባለበት ያ የህምቦ ከተማ ነው ተባለ የነበረው እኮ ነው። ይሄ ህምቦ ዋናው ፋንጎ ይባላል። ዋንጋላ አቦ ነው የምንገኘው። ጀርባ ነው የምንገኘው። ቶሎ ፍጥነት አታድርገው። በቃ እኔ ጋር ያዝና እና እዛ እንገኛለን። እንግዲህ ላኛው ህምቦ ዋንጋላ አቦ ጀርባ ነው የምንገኘው። የዲያቆን ተመስገን ቤት ነው እንግዲህ
በእውነት ደስ ነው የሚለው። ስንገባ እንግዲህ እንደምትመለከቱት እናቱን በፍቅር ነው የተቀበሉን። አሁን ደግሞ በጣም የናፈቀን ነገር አለ። እሱን እስከምናይ ከእናንተ ጋር አብረን የምናየው። ወዳችኋለሁ። አብራችሁን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ማዕድ አብርሃምን ይባርኩ ሥላሴዎች እኛንም ማዕድ ይባርኩልን። እግዚአብሔር አምላክ በቸርነቱ በምሕረቱ ይመግበን። የምንበላውን ከስጋ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ ሥላሴ የተባረከ የተቀደሰ ይሁን። እሺ ያው ታላቅ ነበር ይባርከው ግን እሺ በእንተ ኢየሱስ እሺ ማማ በእንተ ማርያም እሺ በእንተ ኢየሱስ ኑ እንጂ እርሶ ኧረ እንደ ተጠግተናል እንኳን አዲያው ብለ እሺ ብሉ ስማ ጌታን በስተት ነው አይብ አልወድም ያልኩት ማለት ነው። ይሄ ምንድን ነው ይባላል? ጋር ልዩ ነው በጣም አይብ ነው። ልዩ ነው ብላ በጣም የተለየ አይብ ነው። ከሌላው አይብ የተለየ ነው። እንዴት አየሁት? እረሲስ በጣም ተሳስቻለሁ። አይብ አልወድም ማለት ነው። አረባ በጣም የተለየ አይብ ነው ይሄ። ሰሞኑ ፍልሰታ ነው ጋሽ። ፍልሰታ ምንድን ነው ይባላል? ፍልሰታ በምንድን ነው በወላይታ የተለመደው? በወላይታ የተለመደው ፍልሰታ ፒላን ብርሸትስ ፒላን ፍልሰታ በፊላ እኔ ማውራት አልችልም። ፕላን ቢልቴስ ምን ማለት ነው? በፊላ ነው ጾሙ። በዚህ በአይብ ይፈታሉ። በአይብ ነው። ስለዚህ በስጋ አይደለም፣ በስጋ አይደለም። ገብቶሃል? ፍልሰታ እንደ አሁን እንደ ወላይታ እዚህ አካባቢ የተለመደው ምንድን ነው? በስጋ አይደለም። በበሬም ይሁን በፍየልም በበግም በዶሮም አይደለም። ይሄ ነው የሚሰራው። ያ እንደ አቅሙ ማለት ነው። ይቤት ያለው ከቤት ይቤት ያለው ከቤት አለዛስ ይቤት ያለው ደግሞ ከገበያ ገዝቶ ማለት ነው። ከብት ያለው ከብት የቤት ወተት ከብት ከቤት ይሰራል። ያው ከወተት አይደለም። ስለዚህ ይቤት ከብት የሌለው ከሆነ ወይንም የወተት ላም ላሟ ኖራ ወተት ማትሰጥ እኮ በአይብ ማለት በአይብ ግን ጣዕሙ ለየት አለብኝ። እንዴት ነው አሁን አይብ ማቀው እንደዚህ ያልነበር ይሁን ወይ ቅቤ ወይ ምናምን የሆነ ነገር አለው አይደል? ለየት ያለ ነው አሰራሩ ለየት ያለ ነው በጣም አሰራሩ። አሁን አንተ አይ ሚኪ ማጎስ በልቻለሁ እያለች ነው። አይ ወይኔ ብቻችን ማዘር ወደዚህ የኔ እናት ነገ ቄስ ሆኜ ደግሞ ቡራኪ ዳኒ ና እንጂ አንተ በስመ አብ እየበላ አይደለም ማዘር እና ቁርሳችሁ አረዋ ዳኒ አይ ዳኒ አሁን ደግሞ ከኔ ነው ለማዘር ማዘር ምን እንደነበረ ነኝ እንደነበረ አራችልም እንደነበር ተፈነዳ ነው እንደጋር ጋሽ ይልቅ ምግቡ ግማሽ ሲደርስ ነው ድምጻቸው የተሰማው። ተርዋቸው ነበር ማለት ነው። በጣም ዳኒ ብላ እንጂ አግኝቻለሁ ነው። በጣም ወተት ይዛ ስትወጣ ነበር። ወተቱም ተቀርቷል። እንግዲህ ያወራል። የኔ ድምጽ ስለማይሰማ አንተ አውራ። ማይኩ አንተ ጋር ስለሆነ ያለው እየጨመረች እሷ ትንሽ እጅግ ልዩ መስተንግዶ ነበረ። በጣም ወተቱን እንዴት መሳለ እንዴት ላሽ ጋሽ ምን እያሉ ነው? አይ በቃ እሷም ኮኔክታ ነው ካሜራ መሆኑን። እሺ እናመሰግናለን። እሺ ማ እኔማ ብቻዬን አይደል? አዎ እኮ ይከብዳል። እኔ አውቃለሁ ትንሽ ትከብዳለች ማለት ወተትም አይደለም እርጎም አይደለም። መሀል ቤት ነው ያለው። ንጹህ እኮ ከእንትኑ እንደተላለ እንትን እንደተደረገ
ማለት አብራ ድገም ቅድሙን ወሬ ድገም ቅድም ስም ሳጠፋ መስማ እንትን ነው ልክ ደርጎ የሚመስል ነገር ወደ እርጎ ትንሽ ስላደረ ነው እንጂ ንጹህ ነው። እንደተላበ ነው አይደለም። እንደዛ ለማን ቆይቷል እንጂ የቆይታ ጉዳይ ካልሆነ በስተቀር እንደታለበ ነው ማለት እኮ እንደዚህ ታልቦ ሲመጣ ነው። ይሄው ግን ወደ እርጎነቱ አልተቀየረም። ቅድም ያልኩህ ልክ ነህ። ወተትም ሳይሆን እርጎም ሳይሆን መሀል ላይ ግን አሁን ወደ እርጎ እየሄደ ነው። ለዛ ነው መሀል ላይ ጓጓላል። ስለዚህ በጣም ጥሩ እንዳጣ መስማር እሺ ታጣ መሀል ጓጓ ግን ይጣፍጣል። በጣም ልዩ ነው። አየህ ቅድም ሰምተሃል? እኔን ከልክሎኝ ነበር። ከለከለው ሶስተኛ ፈልጎ ነው ነጋሽ እሱ እሱ እኮ አሁንም እንዴ ቅድም እንዳሉ ለሚቷ ለሚሄዱ ነው የሚሻለው። አረጋሽ አይ ላሚቱ ጋር እንዲሁ ሄዳለብን ነበር እንጂ የመጣውን ተጠጣለ ተማው ጥያቄ እስቲ አስበት ተቀርቶ መስጠት ነው እንጂ ተጣለ መጣ። አሁን በዚህ ሁኔታ እኮ ማዘር አስቀምጦ ወተቱን ከዛ ወደዚህ አያወጡም ማለት ነው። አሁን በሱ እንትን አያወጡም ከዛ ወተቱን ከዛ ከጓሮ ወደዚህ አያወጡም ነበር። በአይቡ ማለት ግን ጣሙ ለየት አለብኝ። እንዴ ነው አሁን አይቡ ማቀው እንደዚህ ያለ ነበር። ይሁን ወይ ቅቤ ወይ ምናምን የሆነ ነገር አለ አይደል? ለየት ያለ ነው አሰራሩ ለየት ያለ ነው በጣም አሰራሩ። አሁን አንተ ሚኪ ማጎስ በልቻለሁ እያለች ነው። እንግዲህ ውድ ቤተሰቦቻችን አሁን እንግዲህ ከተመስገን ቤት እንግዲህ በልተን ጠጥተን ጊዜ ያሳለፈን እየተመለስን እንገኛለን። በእርጎ ብቻ የሚሸውደን መስሎን በጣም እግዚአብሔር አውጥቶታለሁ የምላችሁ እና ቪዲዮአችንን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በትህትና በፍቅር ቃል እጠይቃለሁ። ቀጣይ የአገልግሎት ቪዲዮዎችን ወደ እናንተ እናቀርባለን። እስከዛው ድረስ ቸር ሰንብቱልኝ። በጣም እንወዳቸዋለን። ባይ